ድንቅ አድርጎልኛል የሰራዊት ጌታ። አልረሳኝም አምላክ አነሳኝ ከትቢያ። ድንቅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች እንደምንሰነበታችሁ። እነሆ በማህበራችን ማህበረ አቡነ ገብረ መንፈስ ቅዱስ በኪነ ጥበብ ክፍል ተዘጋጅቶ የሚቀርብልን ሳምንታዊ ፕሮግራማችን ነው። እነሆ መንፈሳዊ ትረካ ይዤላችሁ ቀርብ ያለሁኝ። የርዕስ ትረካ አርሴማን ጥሩልኝ። አዘጋጅ እህታችን ወለተ ሕይወት፣ ማቀርብላችሁ እህታችሁ ወለተ ጻድቃን ነኝ። አብራችሁን ቆዩ። አርሴማን ጥሩልኝ። እነሆ ምዕራፍ 1። ልክ የዛሬ 15 ዓመት ነበር ይህ ነገር የሆነው። ብዙ ጊዜ እግዚአብሔርን ለምን ልጅ አልሰጠኝም ብሎ ሲያማርሩ ብሎም ሆስፒታል ሄዶ ሲፈላስፉ አስተውላለሁ። እኔና ባለቤቴ ግን አንድም ቀን እንኳ አማረን አናውቅም። ልክ መስከረም 28 ቀን በተኛንበት እኔም ባሌም ተመሳሳይ ህልም አየን። በጣም የምታምር እንደ ፀሐይ የምታበራ ባለ ዘንባባዋ እናቴ የሚያምር ወንድ ልጅ ይዛ ወደ ቤታችን ስትገባ ባሌ ያየውን ነገረኝ። እኔም ስነግረው አላመነም ነበር። ወዲያው ተነሳንና ተጣጥበን የቅድስት አርሴማ እረፍቷን ልናከብር ወደ ልብ አርሴማ መራንና እኔም በሆዴ ለአርሴማ ልጅ ከወለድኩኝ ታቦትሽን የሚያከብርበትን ጥላ መጣለሁ ብዬ ባሌም ተስሎ ወደ ቤታችን ቀጤማንና የአርሴማን ስዕል አድኖ ገዝተን ተመለሰን። ምግብ እየበላን 10 ጊዜ ሊያስታውከኝ ሲሞክር ምንም ስለማናውቅ ታመም መስሎኝ ወደ ሆስፒታል ጉዞ ጀመርን። ወዲያው እንደደረሰንም ምርመራ ተደርጎልኝ የ2 ወር ነፍሰ ጡር ነሽ ተባልኩኝ። ባሌ ተንሰቀሰቀ እና ደስታዬን መቆጣጠር አልቻልኩም። በደስታ ዘለለን። ወዲያውኑ ልብ አርሴማ ሄደን የሚገርመው ባሌም ተስሎ የነበረው ጥላ ነበር። ከዛ ገዝተን የማታ ጉባኤ ላይ ምስክርነት ሰጠን። ዛሬ የ2 ወር ነፍሰ ጡር ነኝ። በቅርቡ የልጅ እናት ልሆን ነው። ከኔ በላይ የባሌ ደስታ አስደስቶኛል። ከዛ ቀጠሮ ስላለን ወደ ሆስፒታል አመራን። ምርመራ ተደርጎልኝ ውጤቱ አስደንጋጭ ነበር። ልጁ በህይወት እንደሌለና ኦፕራሲዮን ተደርጌ ልጁ ማውጣት እንዳለበት ተነገረኝ። ባሌ ደስ ብሎ ሳይጨርስ ብዬ አለቀስኩ። እሱ ግን የእኔ ደህንነት ነበር ያሳሰበው። ቅድስት አርሴማ አለች፣ አይዞሽ ምንም አትሆኝም፣ ደግሞ ሌላ ልጅ ትሰጠናለች አለኝ። ማንታ እንባዎቹ በአይኑ እየፈሰሱ ወዲያውኑ ከመቀመጫዬ ተስፈንጥሬ የተነሳው። ለካ ትዝ ሲለኝ እየጸነስኩት በቅድስት አርሴማ ጸሎት ነው። ቶሎ ብዬ ከባሌ ጋራ ወደ ልብ አርሴማ ቀናን። እያለቆስኩኝ ወደ ደጇ ገባሁኝ። ምን ነው እናቴ አመስግኝ ሳልጨርስ ብዬ ትንሽ አፈር አፈስ አድርጌ ሆዴን ቀባባሁኝ። ወዲያውኑ ሆዴ ይቆርጠኝ ጀመር። በሆዴ ውስጥ ያለው ጽንስ ተገላበጠ። በጣም ደነገጥኩኝ። ባለቤቴን
ልጃችን ተንቀሳቀስ አልኩት። ወዲያው እጆቹን ወደ ሆዴ አድርጌ እውነትም ጽንስ ዘለዋል። ደስ ተሰኘ። በእንባ ቤተ መቅደሱን ዞር ነው። ገና ሆስፒታል እንደደረሰን ምጥ ጀመረኝ። ማርያም ማርያም እያልኩኝ የአርሴማን ስዕል አድኖ ሆዴ ውስጥ አድርጌ በሰላም ወንድ ልጅ ወለድኩኝ። ተመስገን። ባሌ ልጅ ላሳቅፈው ነው። ከመዋለጃው ክፍል ወጥቼ ወደ ተሰጠኝ ክፍል ስገባ በጣም ደነገጥኩኝ። ውዱ ባለቤቴ እግዚአብሔር የሰጠኝ የኔ አዳም በምን ፍጥነት እንደሆነ ባላቅም ክፍሉን በጽጌረዳ አበባ ሞልቶታል። አይኔ በአይኔ ያየሁት የሚለውን መዝሙር ከፍቶ ከመሃል ደግሞ ትልቅ የቅድስት አርሴማ ስዕል አስቀምጧል። እንባዬ መቆጣጠር አልቻልኩም። አርሴማን ምን ይሳንሻል ግን የኔ አዛኝ እያልኩኝ ወደ ጠዋት ላይ ወደ ቤታችን ሄድን። ስንደርስ የኔ አብሮ አደጎቼ ልብስ ባህታቸውን ለብሶ በከበሮና በመሰንቆ ታጅቦ በእልልታና በዝማሬ ተቀበሉኝ። ገና ስገባ እናቴና የባለቤቴ እናት ዝቅ ብሎ ስለኛ እግዚአብሔርን አመሰገኑ። በነገራችን ላይ እኔም እሱም እህትና ወንድም የለንም። ታዲያ ልጅ በሌለበት ቤት ወንድ ልጅ ሲወለድ እንዴት ደስ አይሰኘውም? አድርገልኛልና በቸርነት አመሰግንሃለሁ እልልልል። ብቻ ምስጋናና ዝማሬ የቃና ዘገሊላ ሰርግ ቤት ይመስላል። ቀናት በቀናት ላይ እየተደራረቡ ልጃችን ክርስትና ልናስነሳ ሽርጉድ እያለን ሁሉ ነገር አሰናድተናል። ድንቅ አድርጎልኛል የሰራዊት ጌታ፣ አልረሳኝም አምላክ አነሳኝ ከትቢያ። ድንቅ